ምን አለ ወድ ወረደን ባለማሰሬ ባለማባረሬ ሪሙቭ ባለማድረጌ ወይ ሪፕሌስ ባለማድረጌ ይቆጨኛል አለ። እኔ ያችን ያነበብኩ ጊዜ ነው አንዴም ሰብጨው በድምጽ ነው ትላንት ስናወራባት ነበር ከያዕቆብ እሷን ያየው ጊዜ አሃ ይሄ ሰው የጠሽ ሆነ እንደ ያልኩ ምን እንደ አቅሚቲ የሚባል ቋል አቅሚቲ ይሄ ስልጣን የኔ ስልጣን ነው ስልጣን አይደለም ብቻ ሳይሆን ፖለቲካል ኮሬክትነስ የሚባል ማለት ፕላስ አደርጋለሁ አላደርገውም የሆነ ነገር ማለት አይቻልም ወይ እኮ ይመስለኛል አሁን ምክትል ጠቅላይ ሚኒስትር አሁን ተመስገን ጥሩነህ ምክትል ጠቅላይ ሚኒስትር ነው ምክትል ጠቅላይ ሚኒስትር ብርሃኑ ጁላን አባራሉ ብሎ ያስባል ፊልድ ማርሻሉን ያስባል አብይ ያስበውና ችግር የለበትም የአብይና የዚህ ሰውዬ የሰማይና የምድር ስለሆነ ነው ምክትል ጠቅላይ ሚኒስትሩና አብይ የሰማይና ምድር ስለሆነ ነው ፊልድ ማርሻሉና እንትና ፊልድ ማርሻል አይደለም ኮሎኔሎቹ ትንንሽ ሻለቆች አሉ በአብይ ከአብይ ከቀጥታ ግንኙነት ያላቸው ልጆች ብርሃኑ እንኳን ሊያባረራቸው የማይችል በብርሃኑ ፊርማ የማይባረሩ ሰዎች አሉ ትናንሽ ልጆች ቀጥታ በአብይ ካልሆነ ስለዚህ ይሄን የመሰለ የትግራይ የቲዲኤፍ ገጽታ የቲዲኤፍ አዛዥ ባለማባረሬ ይቆጨኛል ብሎ እንትን ሲል ይሄ በጣም ሌላ ህይወት ውስጥ ነበር አለ የጌታቸው መንገድ የትግራይ ወጣቶች የሚመለከት ነው ትግራይ ወጣቶች ወጣት እያልኩኝ ያለሁት ዝም ብሎ በቃ ጌቾዋ ሲሉ የነበሩ ጌቾ ሲሉ የነበሩ ልጆች ነው ሁሉም እያልኩኝ አይደለም የምታውቁት ያው ምናውቀው በተለይ ብዙ ጊዜ ስለወራ ነው እናውቀዋለን ግን ተስፋ ያጨለመባቸው ልጆች አሉ በቃ አንተ ሁለት ድርጅት ትግራይ ውስጥ መፈጠር ይችላል አሁን ተው ህወሓት ሚሊዮን ቋንቋ ተውና አታላዘንብን ማላዘንን ትተ ፖለቲካ ፓርቲ አቋቁም ብለው አድቫይስ ያደርጉ የነበሩ ልጆች ነበሩ እኔም አድቫይስ አድርጌዋለሁ ሚዲያ ላይ ጥሩ የሚሆነው ትግራይ ውስጥ ልክ እንደ አሜሪካ ሪፐብሊካን እና ዲሞክራት ተብለው የሚታወቁ ሁለት ፓርቲዎች ጠንካራ ያለ ፓርቲ እና ድጋፍም ማሰባሰብ የሚችል ወጣቶች ማሰባሰብ የሚችል ምሁሩም ምናምን እኔ በዚህ ሁለት ተወዳዳሪ ሁለት ተቀራቃይ ፓርቲ ትግራይ ውስጥ እንዲመጣ የሚፈልግ በርካታ በሚሊዮን የሚቆጠር ትግራዋይ ነው እና ነገሮች ዲሞክራሲውን አክሰለሬት ያደርጋል ፍትህ የኮምፒቲቲቭነስ እና በዛው ልክ ደግሞ ጋቨርናንስም እንትን ያደርጋል ይጨምራል ምክንያቱም እኔ የበለጠ የሚቀጥለው እንዳሸንፍ ጋቨርናንስን ማስተካከል አለብኝ አስተዳደሬ ይስተካከላል